ታሟል አለ አስካሌ ከውጪ ልትወጣ ነው ብሎ ፍፄ መጣ ማለት ነው። ገብቶሻል አይደለ? ማታ ሄዶ ስፖርት ይሰራል አላለ። አንዳንዴ እኮ ፍፄ ራሱ ያስጋል እግዚአብሔር። ይሄንን ነገር ማን ነው አወራለው? ፍፄ ራሱ ማለት ነው። ፍፄ ምንም ብንሄድበት ራሱ ፍፄ እምቢ ብሏል። ሲጀምር ፍፄ ጠጋ በፍፄ አሁን ጸሎት አድርጉ ይላል። ረቢል ሰኒተኝ ወይኔ ጉዴ! አንቺ ፍፄናችን አሁን እኔ የነገን አይቼ እወስናለሁ። ካላስ አሁን ምንም ማለት ነው። ነገ ደግሞ ቦጋለ ይመጣል። ሃይሚ እስክቲ ሁለቱም የነሱ ነገር አይታወቅም። ሁለቱም ውጭ ሀገር ሄዶ ይሆን ይችላል እኮ እኛ ዜሮ ያስገቡም ይችላሉ። ሲጀመር እንግባችሁ እናንተ ምን ታውቃላችሁ? እኔ ከግራ ገብቶኝ ይሄ እኮ ነው ከባድ ጥያቄ። ይሄ ጋር እኮ ነው ሁለቱም ሄዶም ይችላል። አንድ ላይ ናቸው እኮ ይፈጣሪ ያለ ችግር የለም አንድ ላይ እንደሆኑና። እሺ ታዲያ እንደዛ ከሆነ ለምንድን ነው እሺ እናንተ የምትሄዱባቸው? እንደዛ ካወቃችሁ ለምንድን ነው በኋላ ይበቃናል። አንቺ ኦኬ ከዛሬ በኋላ ግን እኮ ቪዲዮ ከተለቀቀ በኋላ እኮ ምን እንደተሰራ እንደነበረ እኮ ሁላችሁ ገብታችሁ ኮሜንት ተሰጡ ምናምን ዝም ብሉ ሪፖርት እናደርጋለን። አሁን ገና ሀሳብ መጣች። ከዚህ በኋላ ማለት ነው አንድ በሃይሚ የተዘቀዘቀበት አካውንት ካለ ሪፖርት እናደርግ። ኖ ሪፖርት ብቻ አይደለም። ይኸውልሽ ሼር አታርጉ፣ ገብታችሁ ምንም አታርጉ፣ አትጻፉ፣ አትሰዳደቡ፣ ላይክ አታርጉ፣ ቫይራል እንዳታስወጡ። ሼር ሲያደርጉ ነው ደግሞ ማለት ነው። እንደው በፈጠራችሁ እንደው በምታምኑት አምላክ ሪከርድ አታርጉ። የሰው ቤት ገዝት ሄዳችሁ ሪከርድ አታርጉ። ይሄ ነገር በጣም የሚያስጠላው የምር ማለት ነው። እኔ ቤት ያሰው እንትን ብያላቅም ነው ይሄ ሙሉ ያወራውትን ወሬ ሪከርድ ቢያደርጉ እኮ ደስ ይልሻል። ሙሉ እኮ ብዙ ነገር ያለ ወሬ ነው፣ ግን ግማሹ መጥፎውን ብቻ ነው ይዞ የሚሄዱ። ሁላችሁ ደግሞ እንትን ፎቶ አረጋሉ ፎቶ አሁን ቦጋሌና አስካሌ ምን ስለሰሩ ነው በአንበሳ የሚሰሩ ቪዲዮ? እኔ በጣም እኮ ነው የምትገርሙኝ። አንዳንዴ ራሳችሁ አንቺ ነሻ መጀመሪያ ፕሮፋይል ይደቀንሽ አይደለም እንዴ? ሽካፍ ማለት ነው። እኔ ጋር አታውሪኝ። አንድ ቀንም ማድረግ ያላቀም በአንበሳ ዛሬ የምር እንደዚህ ፈታ በሉ። ከላስ የሃይሚ ደጋፊ ነው፣ የብሩክ ደጋፊ ነው። ሁለቱም አንድ ናቸው። ከላስ በግርማቸው አንድ ሀገር ልጆች አሉ እኮ ሲያስጠሉ። የሆነ ጊዜ ማለት ነው እኔ የሆነ ቤት ማለት ቲክቶክ ላይ ሄድኩት ልበልሽ እና ሃይሚዬ ማለት ነው ከዛ የኛ ቤት ለምን መጣሽ? ከኛ ቤት ውጪ አሉ። ቢስሚላህ እኔ ማናቸው መሰለሽ ይሄ ልጆች እኔ እኮ ብሎክ እነማን ናቸው? እና ወንጀለኛ ማናት? እነሱ አልነበሩም እኮ ሌላ ናቸው። ከዛ እኔ ቤት ነው እንደ የገቡት እኔ ስልኬ ላይ አይደለም እንደ የገቡት ብዬ ሲያስብ ለካ ስልኬ ላይ ነው የገቡት። ቤት ሲፈልግ ለካ ቤት የለም። እኔ ከመዳን ቤት ውጪ ወጥቻለሁ እንደ የኛ ቤት ለምን መጣሽ ይላሉ። ጭራሽ የምን ቤት እንደሆነ እኔ አላውቅም። እኔ በአጋጣሚ ማለት ነው እንትን ቲክታክ እንትን ያደረኩት ሲገባ ማለት ነው አንቺ ሌላ እኔ ውጪ ወዲያው ብሎክ ነው የምታረጉት። ማርያምን ነው የምላችሁ። አንቺ መጥፎ ስለሚሰሪ ነው። ምን ነው ጻድቅ አደረግሽ ዛሬ የመላጣለች መጥፎ ነገር ስለሚሰሪ ነው እንጂ እኔ አሁን ሰው የሚባል ሰው ብሎክ አላደርጋችሁም። ለምን እኔ ቦስ ነኝ። እንደዛ ነው ብሎክ አድርገሽ ደግሞ ለምን ቤትሽ ዋርኒንግ ይሰጣሻል? የምሬ ነው እኮ ዋርኒንግ ራስሽ ቤት ጥሩ አይደለም።
የኔ ቤት እኮ ማለት ነው ቀን በቀን ዋርኒንግ እኮ የሚሰጠኝ ይሄው እኔ ብሎክ ስለማረግ ደግሞ ማለት ነው። ጨረቃ ምን መሰለሽ ብሎክ ሲታደርጊ ደግሞ ምን አደርግሻል ማለት እይታ የለሽም። ገባሽ? ብሎክ ሲታደርጊ ፎሎ ያያሪ መጥፎ ነገር አይኔ ከሚያይ ማለት ነው። እኔ ለምን ድብና ያለሽ እኮ አደጋ ላይ ነው ስልክ ቲክቶክሽ ለማለት አክል ነው። እኔ አሁን ማንንም ሰው ላይ ቦስ ስለሆንኩኝ ብሎክ አላደረግም። መጥቶ ያወራ መጥቶ ይናገር። እኔ ምን አገባኝ? ወስኛለሁ። አሁን ብሎክ አይናገሩ መጥቶ እኮ ሰው እኮ መጥቶ ከተናገረሽ እኮ ኖርማል ነው። ግን መጥፎ ነገር በጣም መጥፎ ነው። በቃ ሚዲያ ነው ይሄ። ገባችሁ አይደለ? ብዙ ሰው ነው የሚያየው። የምር የምትወዷቸው ነገር ቢሆን ኖሮ እንደ አታረጉ። ሲጀመር ማወቅ ያለባችሁ ነገር ሲጀመር ብሩኬን ሲዘቀዝቁ ሃይሚ ትዘቀዘቃለች፣ ሃይሚን ሲዘቀዝቁ ብሩኬ ይዘቀዝ። ይሄን ማወቅ አለባችሁ። ይሄን አምናችሁ ተቀብላችሁ እያረጋችሁ ነው ያላችሁ። ስለዚህ በቃ ይብቃ፣ ይሄ ነገር ይብቃ። ሂዱበት። ስለዚህ በቃ ይብቃ፣ ይሄ ነገር ይብቃ። ቲጂ አውሪ ወለየዋ ኮሜንት ላይ እየተሰደብሽ ነበር። አይ በቃ እኔማ ከተዋችሁ እንተዋለን ወይ ከተዋችሁ እንተዋለን። ሀቢብቲ እዚህ ቤት ያለው ሁሉ ሰላም ነው። የሌሉት ናቸው ተጽዕኖ ፈጣሪዎቹ የሉም እዚህ ጋር የሉም። እሷ ወሎያን ቲጂ ወሎያን ታያት። እሷ እኮ የሩታና የብሩኬ ደገፍ ሁለቱን ልታጣምር ነው። ታያት። እሷ ችግር የለም በራስሽ መንገድ እንቺም ትክክል ነሽ። ሂጂበት። እኔ በፊት ማለት ነው ሰኒ እኔ በፊት ማለት ነው ሲያቀናብሩ ከሌላ ሰው ሲያቀናብሩ ምናምን በቃ እናደድ አለቅስ ነው። አሁን ምንም አይመስለኝም። ከማንም ጋር ብታቀናብሩ እኔ ምንም አይመስለኝም። ደስ ይሏት ይሁን ብሩኬና ሩታ እንዲጣመሩ ይሁን እኔ አላውቅም። ግን እሷ ታጣመሩ ሂጂበት። እናንተ ይኸውላችሁ አንወቃቀስ እንጂ አዳሜ እንትን ልጅቷ እኮ የእንትና ምንድን ነው የህዝብ የምታረጋችሁ እኮ አንቺ እኮ እንደውም እኮ ህዝብ አንቺ እንደዛ አትባይ። እናንተ ሲንት ሰው ጋር ነው ይሄ እኮ ማቦሳ እግዚአብሔርን ነው እንዴ ሌላ ማለት ነው። ማቦሳት እኮ ኖርማል ነው። ኖርማሊ አትሰደብ እንጂ እንደፈለግሽ እኮ ማድረግ ነው። ከማንም ጋር ማቦሳት ትችያለሽ። ግን ትችያለሽ እኮ አንቺ ከፈለግሽ እንዴት የምትችለው ለምሳሌ እስኪ ፎቶ ከሌላ ሰው ጋር እሷንም እንደዚህ ማውራት አትችይም። እኔ እሷን ለማውራት ፈልጌ አይደለም እየነገርኩሽ ያለው እሷ ለጣመር በቃ ሁለቱም አንድ እንዲሆን ትፈልጋለች ሲያስቡ ማለት ነው። በምን አወቅሽ? እኔ እኮ ለአንቺ ብዬ ነው እንጂ ሌላ ነገር አስቤያለሁ። ኧረ ሰኒ አላወራም እንደዛ ከሆነ መጥፎ ነገር ነው ብላችሁ ካሰባችሁ እና ሲጀመር አንቺ ስታስቢው እንዴት ነው ሩታንና ብሩኬን የምታጣምረው? እንዴት በምን ሂሳብ ነው አንቺ ሲጀመር ማሰቢያችሁ? አንቺ ሂጂና ቤቷን ገብተሽ ሙሉ ቪዲዮ ማለት ነው። አይቻለሁ ሰኒ አይቻለሁ፣ እኔ አይቻለሁ ብዙ አይቻለሁ። እኮ ማጣመር ፈልጋ ይሆን ይችላል አልኩሽ እንጂ ፈልጋለች ፈልጋ ይሆን ማለት እኮ ይሆናል። ስለማወዳችሁ ነው ሁለቱም ኦኬ ኖ ሁለቱም ከወደድሽ እሱንም ለብቻው አቅብጪ እሷንም ለብቻው አቅብጪ። ለሽ እንደዚህ አጠባብቀሽ ምትፖስቺ እሷ እንደዚህ አታረጋትም። እንትን ለብቻ ነው ማሪ ለብቻ ቤቱ አይታችሁ አታውቅም እኮ መብቷ ነው። ተረጋግ ላይላ ተረጋግ። አንቺ እኮ ከማንም ጋር ትጣመርን በራስሽ ፎቶም ልትጣመሪ ትችላለሽ። አንድ ቀን እግርሽና የብሩኬ ፎቶ ጣምረሽ እኔ አይቼሻለሁ። በእግርሽ መውሰድ ፈልገሽ ከሆነ ካም ዳውን የኛ እኮ ነው ቦጋሊቲ አማቻችን ልትወስዲም ከሆነ ዜሮ ትገባለሽ ለማለት አክል ነው። ሌላ ነገር ሲበደለ እሺ ምን ትሰራላችሁ አሁን? እንትን ተበታተኑ እንጂ ማቶ ምናምን ግን እናንተ ማለት ነው አተኙም ነገ ስራ የለም። አይው ልጅ አንቺ ማይሎ ብኔላ አንቺ ቢዬ እሺ አያት ለምንድን ነው የማታወራው? አያት አታወሪም? ደምን አዲስ ነገር አለ። የቡታጅራ ወንዶች ሲገቡ ገብቶ ማለት ነው ምን እንደሆነ የሚታወሩት የራሳችሁን ጻድቅ አድርጋችሁ እንትና እንደዚህ
እንትና እንደዚህ አትበል በእናትህ አትጃጃሉ። እግዚአብሔርን ከገባችሁ የራሳችሁ ወሬ ብቻ አውሩ። እኔ ላይክ እንዳታርጉ ማርያምን አስጠልኝ። ልንገርሽ ያለ እነሱ የኛ ህይወት ባዶ ነው። እነሱ ከተለያዩ እኛ የለንም ማለት ነው ይላሉ። ግን ይሄንን ተይ ነው ይሄንን እንደውም ይሄ እኮ ለጥሩ ነው ብለሽ ታስቢያለሽ። ጨረቃ ጥሩ ነው። አሁን እነዚህ ተጽዕኖ ፈጣሪ ሆነው ለምንድን ነው ታዲያ የሚዋሹት? ለምን ይሄ ሁሉ ርቀት ይሄዳሉ?